የአማራው ነገድ ላይ የሚፈጸም ግፍ ግድያ ነበር። በወለጋ፣ በአሩሲ፣ በባሌ፣ በሐረርጌ፣ በጅማ፣ በኢሉ አባቦራ በሌሎችም የኦሮሚያ ግዛቶች ውስጥ በነገዳቸው ተመርጠው አማሮች በሃይማኖት ሳይለዩ እስላም ክርስቲያን ሳይባል ይገደሉ ነበር፣ ይሞቱ ነበር። የኦሮሚያው ዘግናኝ ግድያ ወደ አማራ ክልል ከመሸጋገሩ በፊት አማራ ወደ አዲስ አበባ መግባት ተከለከለ። መጀመሪያ በነ ማንሳኒ የምትባለው ሴት አማካኝነት በአዲስ አበባ ዙሪያ ያሉት በለገጣፎ ያለው ቤተክርስቲያን ፈርሶ ታቦት የቆሻሻ መጣያ ውስጥ ተጥሎ አረጋዊው ሊቀ ጳጳስ በአደባባይ እያለቀሱ እየጮሁ ጉልበታቸውን አሳዩ። ዶክተር አብይ ምን እያደረጉ ነው? ቆይ ምን በሆነ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል ያስደስተውታል? እነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ 366 ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ ንገሩኛ። ከ5 እስከ 7 ድረስ ላለፉት 5 ዓመታት በየቀኑ ይህን ያህል የሚሞትባት ሀገር ምን ስለሆኑ? ኦርቶዶክስ ስለሆኑ። ምን ስለሆኑ? እኔ ልጠራው የማልችል በኢትዮጵያ ስም የተሰጠው ኮድ ስላለ በዚያ ኮድ ምክንያት ላይ የማይደክም ስርዓት ተገሉ የማያልቅ ህዝብ። እነዚህን እህቶች፣ እነዚህን እናቶች፣ እነዚህን ወንድሞች፣ እነዚህን አባቶች፣ እነዚህን ህፃናት እንዴት አድርገህ ልትገልጣቸው ትችላለህ? እንዴት አድርገህ ልትገልጽላቸው? ምን ቋንቋ ልታገኝላቸው ትችላለህ? ለዚህ መከራ በዚያ ቤቱን ያፈረሱበት ከአዲስ አበባ ዙሪያ ያፈናቀሉትን ህዝብ ሲጨርሱ እንደገና ወደ አዲስ አበባ መግባት ተከለከለ። ያ ጫጫታ ሲበዛ ደግሞ ይሄ ጥሩ አይደለም ተብሎ ከጎጃም ከጎንደር የሚገቡትን ኦርቶዶክሳውያን፣ አማሮች፣ እስላሞች ብቻ አማራ የሆኑትን እየተመረጡ በሰላሌ ሜዳ ላይ ጫካ በሌለበት ቦታ እየታገቱ በሰው 1 ሚሊዮን ብር እየተጠየቀ የአማራ ህዝብም ደግሞ ለምዶት በየመንደሩ 1 ሚሊዮን ብር እያዋጣ የኦሮሞ ቄሮ በኦሮሞ ስም የተደራጀው የኦሮሚያ ፖሊስ ራሱ አብይ አህመድ ያዘጋጀው ኃይል ማለት ነው። የአማራን ህዝብ እርቃኑን አስቀር ተለማመዱት። ትለማመደዋለህ ገባ። ከዛ ማን ነው ዛሬ የታሰረው? የከሌ ልጅ። ማን የታገተው? የከሌ ልጅ። ስንት ተጠየቀ? 500,000 በላላችሁ ጣውጣ አርጉ ተብሎ ማህበረሰቡ ጥሪቱን አሟጡ። ልጅ፣ አባት፣ እናት፣ እህት እንዳትገደል እንዳይሞቱ በማለት የአማራ ህዝብ በየአደባባዩ፣ በየቤተ ክርስቲያኑ፣ በየመስጊዱ፣ በየገበያው ስፍራ ብር እያዋጣ ያስፈታ ነበር። በጣም ጥሩ ስራ ሆኖላቸው ነበር። ይሄ ኢኮኖሚ ያደቃል፣ አማራን ወገቡን ይሰብራል። ተለመደ ግን አማራ እየደቀቀም ብር እየሰጠ ተለመደ እና ከ1 መኪና ወደ 2 ከ2 መኪና ወደ 3 እና ብሩ ሲዋጣ ሲዘገይ ደግሞ በመግደል ከዛ ውስጥ ይመረጣል። ላይናቸው ቀለም ያለ አማራውን በመግደል ሌሎቹንም ከመግደላችን በፊት ላኩ እያለ ይሄ የኦሮሞማ ኃይል ይሄንን ግፍ ፈጽሟል። ባይገርምህ የአማራ ክልላዊ ብሔራዊ ክልላዊ መንግስት የአሚኮ ሰራተኞች ታፍነው ወደ ስንት ሚሊዮን ብር ክፈል ተብሎ ከፍሎ ወጥቷል። ጋዜጠኞቹን ከፍሎ አስለቅቋል። እንግዲህ ምንድነው ያደረገው? ይሄንን ስለተለማመዱት ምን አላቸው? እስከ መቼ ደከመን? ብዙ ጊዜ ሰማን፣ እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። እውነት አላችሁ፣ ግን ለማን የምንነግረው? ይህንን ማን የሚሰማን?
ያቆመው ይሄንን አው ይብቃ። ተለማመድ ነው። ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። ትዝ ይልሃል አይደል? እስከ መቼ? ስለዚህ በለዋል። እናንተ የምትከፍሉት ገንዘብ አላችሁ። ጎጃሞች የምትሸጡት ጤፍ፣ የምትሸጡት ሰሊጥ፣ የምትሸጡት በቆሎ አላችሁ ማለት ነው። ጎንደሮች የምትሰሉት ሰሊጥ ሀብታሞች ናችሁ ማለት ነው። ስለዚህ በሏቸው። ተጋለቅ። መረረኝ እስካላለ ድረስ፣ እምቢ እስካላለ ድረስ በሀገሩ እንደ ሁለተኛ ዜጋ እየተቆጠረ አንገት ደፍቶ እስከሄደ ድረስ ይበለው ይበለው። በየትኛውም ሀገር በአሜሪካም በአውሮፓም ሀገር ህገ መንግስት ባለው ሀገር ውስጥ የህገ መንግስቱ የመጀመሪያው አንቀጾች ላይ ምንድን ነው የሚለው? ራስን መከላከል ከውጭ ጠላት ከወራሪ በማንነት ላይ በስብዕና ላይ የሚዳፈር የሚመጣ ያንን የመከላከል ራስን የመከላከል መብት እንዳለ ይጽፍላል። ይሄ መጽሐፍ ቅዱሳዊም ነው፣ ህገ መንግስታዊ ነው። እና ይሄን ህገ መንግስታዊ መብቱን አማራ አልጠቀምም ማለት ሃይማኖት ተጽዕኖ አለው ምን አለው? ስለዚህ በጣም ነው የወቀስኩት። የጀግና ልጆች ነን፣ የቴዎድሮስ ልጆች ነን፣ የበላይ ዘለቀ ልጆች ነን፣ የአፄ ምኒልክ ልጆች ነን፣ የገሌ ልጆች ነን የምትሉት ውሸት ነው ማለት ነው። አረቄ እየጠጡ ጠላ እየጠጡ መፎከር ብቻውን ምንም ማለት አለ? ይሄንን ሲመታ ይሄንን ስጥ የሚል የመጽሐፍ ቅዱስ ቃል በግል በስብዕና ላይ ነው እንጂ በሀገር ላይ በህዝብ ላይ በሃይማኖት ላይ ለመጣ አይደለም። እንደዛማ ቢሆን ኖሮ አባቶቻችን አድዋ ድረስ ታቦት ተሸክመው በዓል ሄዱ ነበር። በቃ ታዲያ ለምን አይመጣም? ሊቢያ እንደገባው፣ ሱዳን እንደገባው፣ ግብጽ እንደገባው መላውን ዓለም መላውን አፍሪካ በቅኝ ግዛት እንደያዙት ኢትዮጵያ በቃ የመጣ ይመጣል፣ የሚሾሙትን ሾሞ የሚፈልጉትን ያደርጉ ነበር። አይደለም። በሚስ በሀገር በሃይማኖት በልጅ በቤተሰብ በማንነት ላይ ድርድር የለም። ስለዚህ የኢትዮጵያ ፖለቲካ በዘር የተደራጀ ነው። ትግሬው ተደራጅቷል፣ የትግራይ ነፃ አውጪ ብሎ፣ ኦሮሞ ተደራጅቷል፣ የኦሮሞ ነፃ አውጪ ብሎ፣ ደቡቡ ሶማሌ አፋሩ ተደራጅቷል። ራሱን ልዩ ኃይል አለው፣ ሰራዊት አለው። ራሱን ያላደራጀውና በተጠልፎ ያለው የአማራው ነገድ ነው። ኢትዮጵያ በኢትዮጵያ ማዕቀፍ ውስጥ ያለ ሀገሬን የሚል ጫጫታ ውስጥ አልሳተፍም የሚል እና ይሄ ሰው የያዘው ስለያዘው ይሄ አካል መናጆ ነበር። ተማሪዎቹ ከዩኒቨርሲቲ ተባረሩ፣ ሀገሩ አውድማ ሆነ። ቲፒኤልኤፍን ስበው አምጥተው አማራ ክልልን አደቀቁት። ስለዚህ እስከ መቼ? የኛ ስራ ደግሞ መዘገቡን ዛሬ ሰላሌ ላይ 60 ሰው ታሯል። የኦሮሚያ ክልል መንግስት የፌደራል መንግስት አውራ ጎዳና ላይ ነው የሚፈጸም። እስከ መቼ አላችሁ? እስከ መቼ? እናንተ የወደዳችሁትን እናንተ የተስማማችሁን ጫንቃችሁ ትከሻችሁ ሰፊ ሆኖ የቻላችሁትን እኛ ምን አገባኝ ነው ያልኳቸው። እኔ ምን አገባኝ ይበልህ። ያው ትዕግስት የአማራ ነው፣ እንደ መሬት ያለ ነው አማራ። ብትቆፍረው አያሰምጥም፣ ይታገሳል። መሬት ስትቆጣ ደግሞ እያየ የመሬት መንቀጥቀጥ ሲመጣ እያየ ነው እንዴት እንደምታርገፈግፍ። ያ ትዕግስቱ የበዛው አማራ እስከ መቼ የሚለውን ቃል ለዚህ ጥያቄ መልስ ሰጠ። ስለዚህ ነፍጡን አነሳ፣ ራሱን መከላከል ጀመረ። በተደራጀ መልክ አይደለም፣ በተበታተነ መልክ ነው የጀመረው። አማራ ለዘመናት አንድ እንዳይሆን የተሰራበት ማህበረሰብ ነው። አንድ ለመሆን 1000 ዓመት የሚያስፈልገው አማራ ስለ ልቦናው ከፍ ያለ ስለሆነ ግን ሃይማኖትም ስላለው ግን ማሰብም ማሰላሰልም ስለሚችል ግን
በጨበጣ በዳሰሳ ተስማምቶ ነፍጥ አንስቶ ይህንን ግዙፍ የአራጅ ሰራዊት ለመግታት ቻለ። አሁን የአብይ አህመድ የብልጽግና ወራሪ ሰራዊት በድሮን ካልሆነ የተባበሩት አረብ ኤሚሬትስ በምትሰጠው ድሮን ካልሆነ በስተቀር እጅ በእጅ በሆነ ውጊያ አማራን እንደማይችለው አረጋግጧል። እስከ መቼ ለሚለው ጥያቄ መልስ የሰጠው የአማራ ህዝብ በዚህ በኩል ወደ ኦርቶዶክስ እንምጣ። እስከ መቼ አሁን ቅድም የለጠፍኩትን ቪዲዮ ከላይ ገብታችሁት ይዘገንናል። አልሸፈንኩትም። ሌላ የህፃናቶች ቁስል አለ አልለጠፍኩትም። ይዘገንናል። ያ ህፃን ልጅ አይታችሁታል። ኦሮሚያ ውስጥ መታከም ስላልተቻለ ወላይታ እኮ እየሄደ ነው የሚታከመው። ኦሮሚያ ውስጥ ሐኪሞቹን በራሱ ተጠራጥሯል። ሰው እያመከሙ እየገደሉ የሚል በሰላም የገቡ ነገዳቸው አማራ ኦርቶዶክስ የሆኑትን እየገደሉ እያመከሙ በነቀምት ታይቷል። አሁን የቆሰለ እንኳን በዛ መቀመጥ አይችልም። መቅዳት፣ ፎቶ ማንሳት፣ ቪዲዮ መቅዳት አይቻልም። ይገላል። ጸጥ ብለህ ሙት ነው የሚለው። ዝም ብለህ ሙት ነው የሚለው። የቆሰሉት እንኳን እንደምንም ወጥተው ሄደው አሁን የት ነው እየታከሙ ያሉት? ለአዲስ አበባ የቀረበ አዳማ ናዝሬት ወይም ደግሞ ለአሩሲ የቀረበ ራቅ ያለ ነው ወላይታ ሶዶ ክርስቲያን ሆስፒታል ሄደው ነው ብፁዕ አቡነ ይስሐቅ ሄደው የጠየቁት። እዛ ነው ያለቀሱት። እዛ የገቡት ልጆች ታይቷል። እግሩ ተቆርጧል። እንዲህ አይነት ስንት ነው ያሳየ ነው። ስንት ነው የጮህ ነው። እስከ መቼ ጥያቄው የሚመጣው እዚህ ድረስ ተመልከታቸው። እነዚህ ሁለት ባልና ሚስት ናቸው። ኦሮሞ ናቸው። ሃይማኖት ሲባል ትግሬ፣ ኦሮሞ፣ አማራ፣ ጉራጌ፣ ወላይታ፣ ሲዳማ አይመርጥም። የሚገል ቡድን አይመርጥም። አይ ሃይማኖት ሲሆን ማለት ዘር ከሆነ ደግሞ አማራ ነው የሚገል። በዘር የሚገድል ከሆነ አማራ መርጦ ነው የሚገለው። በሃይማኖት ምን እንዳሉ ታውቃለህ? ትላንትና ብፁዕ አቡነ ጴጥሮስ ካመለጥክ በሶስት ነገር ነው አለ። አንደኛ ቋንቋን ተናጋሪ በመሆኑ አሉ። ኦርቶዶክስ በመሆኑ አሉ። ሌላ ደግሞ የቤተክርስቲያን አገልጋይ በመሆን ትግሬ ሆንክ፣ ኦሮሞ ሆንክ፣ እነዚህ በሶስቱ አታመልጥም። ኦሮሞ ሆነ ቋንቋውን እንኳን ብትናገር ኦርቶዶክስ በመሆን አታመልጥም። ልክ ናቸው። በነገድ ከሆነ ደግሞ ነገድ ከሆነ የሚገደለው ከሆነ አማራ ነው። አማራ ሲሆን ደግሞ እስላም አማራ፣ ኦርቶዶክስ አማራ አይልም። የሚገልህ ማለት ታፔላ ተለጥፏል። ኦርቶዶክስ ከሆንክ ግን ኦሮሞ ሆነ ካህኑን ምኑን አታመልጥም። ብፁዕ አቡነ ሄኖክን ታስታውሳለህ አይደል? እንደ ቀሲስ ብፁዕ አቡነ ሄኖክ እኮ ኦሮሞ ናቸው። የወለጋ ኦሮሞ ኦሮምኛ ተናጋሪ ናቸው። እሳቸውን ለመግደል እኮ ነው አይደል? አሩሲ ሻሸመኔ በነበሩ ጊዜ ቤታቸው ድረስ ሄዱት። እስላም አማሮች፣ ኦሮሞዎች፣ እንደገና የኦሮሞ አባገዳዎች፣ ሽማግሌዎች እኛን ገላችሁ ግቡና ግደሏቸው በቃ ነው ብሎ ይመጡት። ኦሮሞነት አያድን። ኦርቶዶክስ ከሆንክ ትሞታለህ።